አንድ ጥቅጥቅ ያለ ጫካ ውስጥ እየተራመዱ እንዳሉ ያስቡ። ከፍ ያሉ ዛፎች ከእራስዎ በላይ እጥፍ ዝርግት ይላሉ። ወፎች ይዘምራሉ፣ ቀዝቃዛ ነፋስ ይነፍሳል። በዚያ ቅጽበት ሁሉም ነገር ጸጥ ያለ ይመስላል። ከእርስዎ የእርምጃ ድምፅ ውጪ ሌላ መረጃ የሚለዋወጥ ፍጥረት ይኖር ይሆን? ከጂቪኤን በእምነት ዳግም ነኝ። ለብዙ ዓመታት ሰዎች ዛፎችን የማይንቀሳቀሱና ምንም ስሜት የሌላቸው ፍጥረታት አድርገው ያስቡ ነበር። የቅርብ ጊዜ ጥናቶች ግን ይህ ሕሳቤ ሙሉ በሙሉ ትክክል እንዳልሆነ አሳይተዋል። ዛፎች በመሬት ውስጥ በሚገኙ የፈንገስ አውታረ መረቦች አማካኝነት እርስ በእርሳቸው መረጃ እንደሚለዋወጡ ተደርሶበታል። ይህ ስርዓት ውድ ዋይድ ዌብ በመባል ይታወቃል። አንድ ዛፍ በነፋሳት ጥቃት ሲደርስበት በስሮቹ አማካኝነት ለአካባቢው ለሚገኙ ዛፎች የአደጋ ምልክት ይልካል። ይህን ምልክት የተቀበሉት ዛፎች ደግሞ ራሳቸውን ለመከላከል አስፈላጊውን የኬሚካል ለውጥ ያደርጋሉ። ይህ ብቻ አይደለም። አንዳንድ ትላልቅና አሮጌ ዛፎች ለትናንሽ ዛፎች የሚያስፈልጓቸውን ንጥረ ነገሮች ያጋራሉ። የተወሰኑ የሥነ ምህዳር ባለሙያዎች እነዚህን ትላልቅ ዛፎች እናት ዛፎች በማለት ይጠሯቸዋል። እነዚህ ዛፎች ለትናንሾቹ ዛፎች ጥላን ይሰጣሉ፣ ምግብን ያካፍላሉ፣ አንዳንድ ጊዜ ደግሞ ለአደጋ እንዲዘጋጁ ምልክት ይልካሉ። ይህን ስናይ ተፈጥሮ በውድድር ብቻ እንደማትመራ እንረዳለን። ትብብር፣ መግባባትና መረዳዳትም የተፈጥሮ አካል ናቸው። ይሁን እንጂ ይህ ውብ ስርዓት በከባድ አደጋ ውስጥ ይገኛል። በየዓመቱ በሚሊዮን የሚቆጠሩ ዛፎች በደን ጭፍጨፋ፣ በእሳትና በአየር ንብረት ለውጥ ምክንያት ይጠፋሉ። አንድ ዛፍ ሲቆረጥ አንድ ተክል ብቻ አይጠፋም። ከብዙ ወፎች፣ ነፍሳትና ሌሎች እጽዋት ጋር ያለው የህይወት ትስስርም ይቋረጣል። ልብ ይበሉ፣ ብዙ ጊዜ የተፈጥሮ ትልልቅ ሚስጥሮች የሚደበቁት ከእግራችን በታች ነው። የምናየው የዛፉን ግንድና ቅጠል ብቻ ነው። የማናየው ዓለም ግን ከዚያ በላይ አስደናቂ ነው።